ዋይንዲንግ ኮኔክሽን ስለዚህ ስታር እና ዴልታን ወደ ስታርተሩ ከመሄዳችን በፊት እያንዳንዱ ግን እና ዴልታ ኮኔክሽን ኢንዲቪዥዋሊ እናያቸዋለን ማለት ነው። ለምንድን ነው ስታርት ቮልቴጅ የሆነው? ዴልታ ደግሞ ፉል ቮልቴጅ ወይም ፉል ሎድ ቮልቴጅ የሆነበት ምክንያት ለምን እንደሆነ እናያለን ማለት ነው። ይህ ምናችን ማለት ነው አርዋይቢ ሳፕላያችን አርዋይቢ ሳፕላይ ነው ማለት ነው። ኤል1 ኤል2 ኤል3 ማለት ነው። ይሄ ሞተር ዋይንዲንጋችን ዩ1 ዩ2 ቪ1 ቪ2 ዳብሊው1 ዳብሊው2 ነው። ስለዚህ የሞተር ዋይንዲንጋችን አንደኛው ስታርቲንጉ እና ኢንዱ አንድ ላይ ስታርቲንጉ ሳፕላይ ያገኛል፣ ኢንዱ ደግሞ አንድ ላይ ይሆናል ማለት ነው። ሸንት እናድርገዋ ወይም ሶስቱም አንድ ይያያዛሉ ማለት ነው። ይህኛውን ስናይ ለምሳሌ እዚህ ባር እና በዋይ 380 ቮልት እናገኛለን። በዋይ እና በቪ 380 ቮልት፣ አር ኤንድ ዋይ መካከል ደግሞ 380 ቮልት ይሆናል። እኛዋ ምንድነች? ኒውትራል ነች ማለት ነው። አንዳንዱ ከዚህ ተነስተን እንደዚህ ስንመጣም 220 ቮልት ይሆናል ማለት ነው። ስለዚህ አንድ ቦታ ላይ ሶስት ውስጥ ተገናኙ ምን ይሆናል? ስታር ኮኔክሽን ይሆናል ማለት ነው። ስታር ኮኔክሽን በሌላ እንትን ለየብቻ ማድረግ ዋይንዲንጉን ለየብቻ ብናደርገው ይሆናል። አንደኛው በኩል አርኤስቲ እናደርገዋለን። አርዋይቢ ኦር አርኤስቲ አርዋይቢ። ይህኛው ደግሞ ምንድነው? ዩ1 ዩ2 ቪ1 ቪ2 ዳብሊው1 ዳብሊው2። እነዚህ ምን ይሆናሉ ማለት ነው? አንድ ላይ ተያያዙ ማለት ነው። ሳፕላይ ደግሞ ዋይንዲንግ ኮኔክሽናችን አንደኛው ሳይድ ሸንት ይሆናል። ኢንዲንግ በኩል ስታርቲንግ በኩል ሳፕላይ ያገኛል ማለት ነው። ሌላ አገላለጽ ደግሞ እዚህ ከምናየው ኮኔክሽን ተነስተን ስታር ኮኔክሽን ምንድነው ማለት ነው? ስታር ኮኔክሽን ሲሪየስ ኮኔክሽን ነው ማለት ነው። ሲሪየስ ኮኔክሽን። ስለዚህ ለእኛ ስታርቲንግ ሜትዳችን ላይ የሚያገለግለን እንደ ስታርቲንግ የምንጠቀምበት ለስታርተራችን ለስታርቲንግ የምንጠቀምበት ሪዲዩስድ ቮልቴጅ ምንድነው ማለት ነው? ስታር ኮኔክሽናችን ምንድነው ማለት ነው? ሪዲዩስድ ቮልቴጅ ነው።